እኔ የምላችሁ ጎበዝ አንድ ወቅት የሰንዳፋ አትሌቲክስ መንደርን በዓለም አቀፍ ስታንዳርድ እንገነባለን ብለው በየቦታው ስፖንሰር ሲፈለግ ቴሌቶን ሲዘጋጅ ሎተሪ ሲቆረጥ ነበር። ሰንዳፋ ላይ ግን ምንም አይነት የአትሌቲክስ መንደር አላየንም እና የት ሄደ ያ ብር? እውነት የምታውቁ ሰዎች እስቲ እናንሳ ጥያቄውን። ጸጥ አላችሁ ማለት ነው፣ ተረሳላችሁ ማለት ነው። ማን ነበር በማን ነበር ብሩ ሲንቀሳቀስ የነበረ? ያ ሁሉ ብር ሼክ መሐመድ አሊ አለሙዲን የሰጡት ብር በሚሊዮን የሚቆጠር ብር እንደሰጡ ትዝ ይለኛል። ብዙ ባለሀብቶችም ገንዘብ አዋጥተዋል እና ያ ነገር የት ሄደ? መሬት ላይ ያለው ነገር ምንም አይነት የአትሌቲክስ መንደር አይደለም። የታጠረ መሬት አላየንም እና የምታውቁ ሰዎች እባካችሁ እስቲ ኢንፎርሜሽኑን የምታውቁ ማስረጃ ያላችሁ ሰዎች ብትልኩልን መልካም ነው። ያው አረሳናትም ለማለት ይበቃናል።